ጓደኞች እንግዲህ ያው ከሰምነ ጋር ነው የሚበሉት ቂቤ ማለት ነው የአረብ ቂቤ ከዛ ጋር ታቀርቡላችኋላችሁ ወይ ከላይ ትጨምራላችሁ እኔ ግን ስላልፈለኩኝ ከላይ ማልጨመርኩ ሰዎች ስለሚጨምሩ ከላይ ቂቤውን ነው ማቀርብላቸው ይሄን ይመስላል ማለት ነው ደርሰን በጣም አሪፍ ነው በቃ ወይ ደርሳችሁ ትመጣላችሁ ጓደኞቼ እንግዲህ ይሄን ይመስላል እሺ ጓደኞቼ ዛሬ ደግሞ መሰራላችሁ ሙጠበቅ ዘባዲ ነው መሰራው በሙጠበቅ ዘባዲ ነው መሰራላችሁ ይሄም ደግሞ ለሙጠበቁ የሚያስፈልገው አሳ ነው ይሄኛው አሳ ያስፈልጋል ዘባዲ አሳ ማለት ነው የአረቦቹ አሳ ነው በጣም ተወዳጅ አሳ ነው ይሄ አሳ አለኝ እዚህ ጋር እንደገና ምን አለኝ ኩርኩም አለኝ እርድ ማለት ነው እዚህ ጋር ደግሞ ሄል አለኝ እዚህ ጋር ቆንዶ በርበሬ እዚህ ጋር እንደገና ሎሚ አስዋጥ አለኝ ግማሽ ግማሽ ሻይ ማንኪያ ይጠቀምኩት እዚህ ጋር እንደገና ደግሞ ካሪ ተጠቀም ያለው ያሳ ቅመምም ካለ ተጠቀሙበት እዚህ ጋር ክዝብራ ተጠቀም ያለው እዚህ ጋር ከሙን ተጠቀም ያለው ማለት ነው ኦኬ አሊና ነሹፍካ አገንቱ ሚኒ ፊ ዘባዲ ስመክ ሙጠበቅ ዘባዲ ነው መሰራው እና እዚህ ጋራ አነፊ ሚኒ ኩርኩም ሄል ፓውደር ፍልፍል አስዋጥ ፓውደር ሄዳ ካሪ ፓውደር ሌሞን አስዋጥ ፓውደር ክዝብራ ፓውደር ከሙን ፓውደር ተጠቅም ያለው ማለት ነው እዚህ ጋራ في انتو موجود مني بارات سمك ما في مشكله في ما في كاري عشان كله في داخل كاري ተጠቀምኩበት ሁሉም ቅመም እዛ ውስጥ ስላለ ነው ማለት ነው ሚኒ ፊ ክዝብራ እንደገና ደግሞ ክዝብራ አለኝ ሸበት አለኝ ማለት ነው ይሄ ነው ይሄኛው በጣም አስፈላጊ ነው ለሙጠበቅ ማለት ነው ያረቄው ማውጫ ክዝብራና ያረቄው ማውጫ ሸበት ይላሉ እዚህ ሀገር እናንተ ሀገር ደግሞ አላውቅም ምን እንደሚሉ ግን ይሄ ነው ያለኝ እዚህ ጋራ በሰል አለኝ በሰል ማለት ሽንኩርት አለኝ ቱም አለኝ በዝንጅብል ቱም አለኝ ማለት ነው ነጭ ሽንኩርት በዝንጅብል አለኝ انا في دهن مني عليه ترتيب شناينك شوف اوكي اول شيء حط مني بسل እዚህ ጋራ ሽንኩርት እንጨምራለን ሽንኩርት እንጨምራለን በውሃ ነው የምናበስለው ብራውን ከለር ቡኒ ከለር እንዲያመጣ ማለት ነው عشان حطي اول شيء بصل بعدين حطي دهن كده سوي هنا اوكي አሁን ጓደኞቼ ምንድነው የምናደርገው ፓራት ክለ ቅመሞችን ሁሉ እንደባልቃቸዋለን ጨው ጨምሬያለሁ አንሃጢ ምልክ ለፓራት ሰው ሚክስ ቱጌዘር ከዛ እንደዚህ እንቀባቸዋለን ስለሰው ይችላል ለ15 ደቂቃ እንደዚህ ለአንድ ሰዓትም ማስቀመጥ እንችላለን ግን በቂ ነው 15 ደቂቃ عشان 50 دقيقة كده سوي كده خليها في الثلاجة አሁን ውሃ እንጨምርበታለን ትንሽ ውሃ አና ሀጥሾ የማይ ትንሽ ውሃ ማለት ነው እዚህ ጋር ነው ዋናው ቁልፉ ማለት ነው እና እንደዚህ ብራውን ይመጣል አሊን ኢጂ ሴም ዳቡኒ ወይና ሀቂ ደህን ዘይት እንጨምርበታለን ሀቂ ደህን شويه فارات
ሴም ፓራት ማላወድ ፓራት ቅመም ማለት እንጨምራለን ቅድም እንደቀመምነው አይነት ያስተረፍነው እንጨምርበታለን ሁሉም ቅመም ተደባልቋል ማለት ነው አሁን ይሄንን እንጨምርበታለን ሁሉንም ይሄንን ተቀላቀጣልን ማለት ነው ከዛም ጣውን ቀንስና እናወጣለን አሊናና ሀጢት ለፍራዋት ሸበት ፍብራ አና ሀጢ አሊን ከለፍነ በቃ ጨረስን አሹን ጨረስን ማለት ነው ቁሌቱን ጨርሰናል አሹ ማለት ቁሌት ነው ከለፍነ አሹ ኦኬ አሁን ጓደኞቼ እዚህ ጋራ ክድራዎቼ ስላሉ ስታፍ አደርገዋለሁ ማለት ነው መጀመሪያ ግን ሌሞን ይሄኛው ያስፈልገኛል አናሪድ ላዚም ኢፕራ عشان سوي ቅያት እና ክርና መርፌ እንደዚህ ያስፈልገኛል ማለት ነው ከዛ አሳችንን እንደዚህ እንከፍተውና ሆድ ውስጥ እንዲሞላዋለን شفتوا ዳክል ሰውይ ትላጥ ዳክል እና ሁሉንም ያቃላውን ቁሌታችንን ማለት ነው ውስጥ እንጨምረዋለን ሙጠበቅ ኩይቲ ነው ይሄ ከዛን በመርፌ እንሰፋዋለን አሳውን ለምን ስለምንጠብሰው عشان سوي مقلا ما في اطلا برا ስለምንጠብሰው እንዳይልብን እንሰፋዋለን ጠበቃ ሄሎ እንደዚህ ነው እንሰፋው አንዳንዶቹ በዚህ በኩል ይቀዱታል እኔ ግን አሳውን ሲያመጣልኝ አጽርቶን ያመጣልኝ የቀደደው በዚህ በኩል ነው አንዳንዱ በዚህ በኩል ነው የሚቀደው ያም ሆነ እንደዚህ ነው የሚሰራው خلصني شفتوا كده صافي قطعت كده ጓደኞቼ አሁን እዚህ ጋር ላይ አሳውን ጨምራለሁ ዘይት ጨምራለሁ እንደምትመለከቱት አሁን ዘይቴ ይፈላልኛል ማለት ነው ትኩስ ዘይት ነው ከዛ እንጠብቀዋለን ማለት ነው አሳው መጀመሪያ አዲና ነሐጢ ደህን ዳክል ደህን አቻም መግላ ሰማክ እሺ ጓደኞቼ እንደምትመለከቱት ነው አሁን ያ አሳችንን እናወጣዋለን ማለት ነው ከዛም በኋላ እዚህ ጋራ ይሄን ዘይት ነው የምንጨምርበት ዘይቴን ነው መልሰን አሻን ሽታው እንዳይሄድብን ማለት ነው የተጠበሰበትን ዘይት እንጨምራለን ከዛን ሽንኩርት እንጨምርበታለን ለምን እንዳለ ዘይቱ ሽታው ሁሉ አሳው ያለው ሁሉ ጣዕሙ እዚህ ላይ ስላለ ማለት ነው አሻን ለጣህን ዳክል ደህን አሻን ካና ጥይዳ ደህን 4 ለዳክል ስመት
ከዛ እዚህ ጋር ላውራ ይሄንን ቅጠል እንጨምራለን ኤዳል ቅርፌ ሲናሞን ቀረፋ ማለት ነው ሌሙን አስዋት እንጨምራለን ሄል ጥቁር ቆንጆ በርበሬ ቀረፋ ፍልፍል አስዋት ቅርፌ ፍላህት ይዳል ኦኬ አሁን ጓደኞቼ እዚህ ጋር ክዝብራ ጨምራለሁ ሸበቱን ጨምራለሁ ማለት ነው ያረቀነው አው አናቲ ክዝብራ ባደን ሸበት አይት ማለት بعدين أنا هحطي مني توماتو ليش مو هحطيني فلفل هاد ጓደኞቼ ቃሪያ የሚወዱ ከሆነ እኔ ብዙ ጨምሩላችሁ ግን እኔ አንድ ቃሪያ ለሽታ ነው የጨመርኩት አንድ ብቻ ከዛ ምን ጨምራለሁ ቅመም ጨምራለሁ ቅድም ያስተረፍነው ቅመም ማለት ነው አነትለ አጥፋራት بعدين زنجبل مالثوم ولا اريها هيلو زنجبልና ነጭ ሽንኩርት ጨምራለሁ ሽታው በጣም ቆንጆ ነው ከለሩም በጣም ቆንጆ ነው ይሄ መጅቡስ አይደለም ከመጅቡስ ይለያል እዳሙ መጅቡስ ሄዳ ቀየር መጅቡስ ታኔ ቀየር ሄዳ ታኔ ቀየር ከመጅቡስ ይለያል መጅቡስ አይደለም መጅቡስ ስመክ አይደለም መጠበቅ ነው ይሄ አሊናጢ ማይካር ሙቆሃን ጨምራለን ለሩዛችን ይወጣ አሻንጋፊ ሀግ ኤሽ ሀዲማይ ሰዊ 3 ግላስ 6 ግላስ ማይ ለ3 ኩባያ ሩዝ 6 ኩባያ ውሃ ለምን ጨምራው ካልበሰለልን በመሃሉ እንጨምራለን ትንሽዬ ማለት ነው መሃሉን ቀደድ አድርገን ሩዙን بعدين هدي ملح شويه እንቱ ከመሄድ ያጣ ጫው ጨምሩበት ስንት እንደሚያስፈልጋችሁ እናንተ ታውቃላችሁ ጨምሩበት እሺ ጓደኞቼ አሁን ፈልቷል አልይ ማይ ከላስ ከለስሊ ማይ ሹፍ ምን ልጊ ጫው ያስፈልገዋል አሁን ፈልቶልናል እርዛችንን ልንጨምር ነው ማለት ነው ጫው ያስፈልገኛል ጫው ጨመርኩኝ ኦኬ ሃቲ እሺ hello ሩዝ ዋናው ነገር እንዲህ ስታረጉት ውሃን ቦለል ካለ ከላይ በቃ ሩዛችሁ ይበላሽባችኋል ግን እንዲህ ስታረጉት በደንብ ስምጥ ካላደረጋችሁ ማለት ነው ትክክል ነው ውሃችሁ ማለት ነው በዛ ነው የሚታወቀው አሊን ከለስኔ ሰው አሹ ደግሞ እንሰራለታለን ማለት ነው ከላይ አሁን ለቀንም እንደምነግራችሁ ማለት ነው ሩዝ ካልበሰለ ከመሰላችሁ አሁን ይበስሎልኛል ግን እናንተን ለማሳየት ስለሆነ ነው እዚህ መሃሉን ትቀዱትና ትንሿ ነው የምትጨምሩት እማልበሰለ የመሰላችሁ ከሆነ ማለት ነው እንደዚህ እንጂ እዚህ ጋር ውሃ ከጨመራችሁ ሩዝ ይበላሻል ሩዝ አይማሰልም ሲበስል ማለት ነው ከበሰለ በኋላ እንደፈለገ ታደርጉት ችግር የለም ከዛን አሁን እኔ
ይሄኛውን እጨምራለሁ ማለት ነው። አሳይን እዚህ ጋር እጨምራለሁ ጓደኞቼ። ብስኩት ነው የመሰለው ራሱ ማለት ነው። ጨምሬ እስከ 1 ሰዓት ያክል እሳት ላይ እንደዚህ በትንሽ እሳት ማለት ነው። በትንሽ እሳት እንፋሎት ያክል ነው ማበስለው፣ በጣም በትንሽ እሳት። ከዛን ከዛለው ጓደኞቼ ከዛ በኋላ ድስት ይሄን እንደዚህ ብረት ምጣድ አመጣና ማለት ነው በብረት ምጣዱ ላይ ይሄን አደርጋለሁ። አሁን በትንሽ እሳት ነው ማበስለው፣ በጣም በትንሽ እሳት። ሲበስል ቆንጆ ነው ማለት እንትን ነው። ውሃውን እየመጠጠ የተዋሃደ ቆንጆ ጣዕም ነው የሚኖረው። ሩዝ ጊዜ ይፈልጋል። እሺ ወዲያውኑ ተሰርቶ ወዲያውኑ የሚቀርብ ነገር አይደለም። ጊዜ ይፈልጋል፣ እሳት ይፈልጋል። እሺ እሳት ስላችሁ ለመብሰል 15 ደቂቃ ይፈጃል ይባላል። 12 እና 15 ደቂቃ ነው የሚባለው። ግን እንደሱ አይደለም። ከተሰራ በኋላ በተለይ የአረብ አሰራር ቅመሙን እንዲዋሃደው እሳት ላይ ቁጭ እናደርገዋለን በትንሽ እሳት። ለዛ ነው በጣም ቆንጆ ጣዕም የሚኖረው ማለት ነው። ያበዛ ቶሎ ከሰራው ጣዕም አይኖረው። ጓደኞቼ አሁን የምሰራላችሁ የማሳያችሁ ደግሞ ማለት ነው አሹ ነው። አሹ እንዴት እንደሚሰራ አሳያችኋለሁ። አሁን እንትን እንጨምርበታለን፣ ሽንኩርት እንጨምራለን። አሹ ሲሰራ አይጨመርበትም፣ በፍጹም አይጨመርበትም ውሃ። አነሳዊ አሹ ሰው ላዝ ማያጡ ድህን አወል ሸይ በሰልፊዳ እንት ቡኒ ከለሩ ቡኒ እስኪሆን ድረስ ማለት ነው። እንደዚህ ይሆናል። ጥሩ ነው። አረብኛ ማትችሉ በሁለቱም ቋንቋ እየተናገርኩ ነው ያለሁት፣ በአማርኛም በአረብኛ። እንደውም ይገባችኋል። አረብኛውን ቶሎ ትለምዳላችሁ ስራውን እየለመዳችሁት ማለት ነው። ለእናንተ ጥሩ ነው። ቡኒ እስኪሆን ድረስ አሻን እጅ ቡኒ። ኦኬ አዲን ሀጢ ማይሽ ወጪ ለምን ውሃ የጨመርኩበት ምክንያት ሽንኩርቱ ፍጥጥ ነው የሚለው እና እንዲፈጥ ነው የሚፈለገው ሽንኩርቱ ማለት ነው። ሙትክ እንዲል አይፈለግም አሹ ሲሰራ። እና ይሄኛው አሹ ለአሳ ስለሆነ ምንም አይነት ነገሮችን አንጨማምርበትም እና ሽንኩርት ነው የሚጨመረው እና የአሳ ቅመም ቅድም የጨማመርነው ስናቁላላ ሩዙን ስንጨምር አሳውን ሙጠበቅ ስናደርገው የጨማመርነውን ቅመም ነው እዚህ ላይ መልሰን የምንጨምረው ማለት ነው። በጣም ትንሽ አድርገን እንጨምራለን። ልብ አድርጉ፣ ምንም አይነት ነገር አይጨመርበትም። የሚጨመርበት ቅድም የከሙን ትንሽ እንጨምርበታለን። የአሳ ቅመም ማለት ነው። ቅድም ያቁላላ ነው ስናቁላላ ሩዛችንን የጨመርንበት አሳውን ስንሰራ ለአሳው አሹ ስንሰራ የጨመርነውን ከቅጠላ ቅጠል ውጪ ይሄን ነው የምንጨምረው ማለት ነው። ልብ አድርጉ። አሁን ዘይት እንጨምራለን። ሀጢ ድህን ሾዬ እሺ። አሁን ጓደኞቼ እዚህ ጋራ ምን ጨምራለሁ? ሰብርሌሽ እዚህ ጋር ምን ጨምራለሁ? የካሪ ጨምራለሁ፣ ቅርፈ ጨምራለሁ፣ ሾዬ ከሙን፣ ፍልፍል አስዋጥ ፓውደሩን ጨመርኩኝ። ሌሙን አስዋጥ ፓውደር ማለት ነው። ፍልፍል አስዋጥ ጨመርኩኝ። ክዝብራ ኩርኩም ጨመርኩ ማለት ኩርኩም ማለት እርድ ነው። ፍልፍል አስዋጥ ያው ቆንጆ በርበሬ ነው ማለት ነው። ከዛም በቃ ይሄው ቆንጆ አድርገን ጨውን ጨምርበታለን። በቃ አሁን በስቶታል ማለት ነው። አሹ ቆንጆ ነው። ወላ በጣም ቆንጆ ነው። ዚያዳ ሄሎ አሹ አሁን
ጓደኞቼ እንደምትመለከቱት ይሄንን አሹን ማለት ነው እንደዚህ እናደርገዋለን። ምክንያቱም ሽታውን ሁሉ በቃ ምጥጥ አድርጎ ይወስድልናል። የአሹ ሽታ በጣም ቆንጆ ነው። እናደርገዋለን ማለት ነው። እሺ ጓደኞቼ እንደምትመለከቱት ነው። አያችሁት? በጣም ነው የሚያምረው። ይሄንን ይመስላል ማለት ነው። ሰርተን ጨርሰናል። ተመልሰን ለገበታ እንገናኛለን ማለት ነው። ሄሎ ጓደኞቼ እንግዲህ ይሄንን ይመስላል። በጣም ጨርሰናል። በጣም ቆንጆ ነው። ጨረስነው ማለት ነው። ለተርቲብ ከለስኔ ጀደ ሄሎ ወላ إذا دقوس يمسيم دقوس ترتيب سوي لازم مطبق ما في دقوس ماكو فايدة سيمسيم دقوس أكلو إذا ما كويتي دقوس كويتي مطبق إذا زبادي مطبق بس شمسوو لازم هيدا شيلي የዳማ ፊሽሊ አስቸጋሪ ነው ይላችሁ። ሰርተን ጨርሰናል። ይሄንን ክሩን ማውጣት መቻል አለብን። ኢዳቀያር ላዚም ሺል ይሄንን ካላወጣ ነው በሰው ገበታ ፊት አይቀርብም። ላዚም ሺሊ ሄዳ ሽፍቱ ሄዳ ገጥ ክላስ ማይሪዳል ይሄ እሺ፣ ይሄ ነገር መውጣት አለበት ማለት ነው ስታቀርብ። ቴንክ ዩ። እሺ ጓደኞቼ የሙጠብቅ እንግዲህ ይሄንን ይመስላል። በጣም ቆንጆ ነው። በጣም ቆንጆ ነው።